ለዴንታል ኢምፕላንት ተከላ ሲቢሲቲ ምርመራ ለምን ታዛላችሁ? የሚያስከትላቸው በርካታ ጉዳቶች እንዳሉ ሆነው ቫይታል ስትራክቸሮች ላይ ያለ ሲቢሲቲ መስራት ትልቅ ሪስክ ነው። ስለዚህ ሲቢሲቲ መሰራቱ ከፍተኛ የሆነ ጠቀሜታ ይኖረዋል። ይህ ምርመራ 3D ምርመራ እንደመሆኑ መጠን አንደኛ ሴፍቲ ዞን ላይ ሆኖ ሐኪሙ እንዲሰራ ይረዳዋል። ሴፍቲ ዞን ማለት ምንድነው? ከነርቭ ወይም ደግሞ የላይም ከሆነ ደግሞ ማክሲለሪ ሳይነስ የምንለዋሉ ከነዚህ አይነት ቦታዎች ሴፍቲ ዞን ጠብቆ ኢምፕላንት ፕሮሲጀሩን መስራት ይችላል። ሌላኛው ደግሞ ምንድነው? ፕሪሲሽን ነው። በጣም ፐርፌክት የሆነ ስራ ለፍጹምነት የቀረበ የሆነ ስራ መስራቱን የቦን ቲክነሱን ጠብቆ ከቫይታል ስትራክቸር ያለውን ርቀት ጠብቆ መስራት ስለሚያስችለው ጥንቃቄ የተሞላበትና ፐርፌክት የሆነ ስራ እንዲሰራ ይረዳዋል። ሶስተኛው ደግሞ ምንድነው? ፕሬዲክቲቢሊቲ ነው። ፕሬዲክቲቢሊቲ ማለት ምን ያክል ዓመታት ይቆያል ይሄ ነገር እንደዚህ መሰራቱ በዚህ ያክል ቦን ቲክነስ መሰራቱ ምን ያክል ፕሬዲክቲብል ነው፣ ሰክሰስ ሬቱስ ምን ያክል ውጤታማ ይሆናል የሚለውን መገመት ያስችለዋል። ለባለሙያውም ለታካሚውም ጠቀሜታ ያለው ነገር ስለሆነ ነው። ግዴታነት የሚወሰንባቸው ቦታዎች አሉ። በቫይታል ስትራክቸር ኮምፕሌክስ የሆኑ ፕሮሲጀሮች ምናምን ሲሆኑ ስትሪክትሊ ማንዳቶሪ ነው የሚባልበት ሁኔታ ይኖራል። ሌላ ደግሞ አናቶሚካል ስትራክቸሩ የሰውየው የአጥንት መጠን እንዲሁም ሲታይ በጣም ትልቅ ቢሆን ፓኖራሚክ ኤክስሬውን ኦፒጂ የሚለውን አይተን ልንሰራ የምንችልበት ሁኔታዎች ይኖራሉ። ግን እነዛ ሁኔታዎች በጣም ውስን ናቸው። በተቻለ መጠን ሃይሊ ሪኮመንድ የሚደረገው ሲቢሲቲ ተደርጎ የሚሰራው የኢምፕላንት ፕሮሲጀር ነው ማለት ነው።